የደቡብ ቀጠና ልማት ፕሮጀክት የስራ እንቅስቃሴ መግለጫ ይሰጣል። ይህ የሶስተኛ ከፍታ ልማት ፕሮጀክት የደቡብ ከፍታ ልማት ንዑስ ፕሮጀክት ማለትም በሲዳሞ ክፍለ ሀገር የአሬሮን እና የቦረና አውራጃዎች በተለይ የአሬሮን አውራጃ የሀገረ ማርያምን እና የቡርጂን ወረዳዎች ብቻ ሳይነካ ሌሎችን የአሬሮን 5 ወረዳዎችን እና የቦረናን 2 ወረዳዎች በድምሩ 7 ወረዳዎችን የሚያጠቃልል ስፋቱ 95,000 ስኩዌር ኪሎ ሜትር ይሸፍናል ተብሎ የሚገመተው ይህ ንዑስ ፕሮጀክት የሚያቅፋቸው ክፍሎች ብዙ መሆናቸውን በዝርዝር የማውቀው ነው። በተለይ በአንደኛ ደረጃ ሊጠቀስ የሚገባው በግጦሽና ውሃ ሀብት ልማት ይህ ፕሮጀክት በእነዚህ በሁለቱ እና ፕሮጀክቱ ከሚያካሂዳቸው የልማት ዘርፎች መካከል በእነዚህ በሁለቱ አውራጃዎች በግጦሽና ውሃ ሀብት ልማት የሚካሄደው ዘርፍ በእውነቱ እጅግ በጣም የሚደነቅ ነው። ምክንያቱም እንደሚታወቀው አሬሮና ቦረና ቆላማ ክልሎች የሚገኙ እንደመሆናቸው መጠን ይህ ፕሮጀክት በ1969 ዓመተ ምህረት ከመቋቋሙ በፊት በእነዚህ ሁለቱ አውራጃዎች የነበረው የውሃ ችግር ለእንስሳትም ሆነ ለሰው የነበረው የውሃ ችግር ይህ ነው የሚባል አልነበረም። ነገር ግን ከ1969 ዓመተ ምህረት ወዲህ ፕሮጀክቱ በግጦሽና በውሃ ልማት ዘርፍ 80 ኩሬዎችን በአሬሮ አውራጃ በ5ቱም ቆላማ ወረዳዎች የተሰሩት ኩሬዎች የአካባቢውን ቀድሞ የነበረውን የአካባቢ ከፍተኛ ውሃ ችግር እንዳቃለለ ማንም የሚያውቀው ነው። የዚህ ክልል ከብት ቀድሞ ረባ የነበረው ሁላችንም እንደምናውቀው እጅግ በጣም ኋላ ቀርና የሰው ልጆችም ኑሮን ለማሸነፍ ሲባል ይኖር የነበረው በኤላ የሚባለው የተለምዶ ወይም የባህል ኤላዎች ወይም የባህል ጥልቅ ውሃ ጉድጓዶች ነበር ህብረተሰቡ ይጠቀም ነበረው። ህብረተሰቡ ይቀዳል እንጂ በተለይ በየቦታው ጊዜ በእነዚህ ኤላዎች የሚሞተው የሰው ቁጥር በጣም ከፍተኛ ነው እና ይህ ፕሮጀክት እነዚህ ኩሬዎች በስፋት በተለይም ከፍተኛ ግጦሽ ክምችት ያለባቸውን አካባቢዎች በመምረጥ የቆፈራቸው ኩሬዎች የአካባቢውን ከብት እርባታ ምቹነት ጥሩ መሰረት ነው የጣለው ብዬ ነው የምገምተው። ሌላው በዚህ ክልል የሚደነቀውና ቀድሞ የነበረውን ሁኔታ መልክ እየለወጠ ያለው የፕሮጀክቱ እንቅስቃሴ ዘርፍ የእንስሳት ጤና ጥበቃ ዘርፍ ነው። ቀድሞ በዚህ ክልል ይታይ የነበረው እንደነ ደስታ፣ እንደነ ሳምባ፣ እንደነ አባ ጉርባ፣ እንደነ አባ ሰንጋ የመሳሰሉት ቀሳፊ የሆኑ የእንስሳት በሽታዎች
በዚህ በፕሮጀክቱ እንስሳት ሕክምና ስር ከፍተኛ ቁጥጥር ስር ውሏል። መለከተው ለረጅም ጊዜ የደስታን በሽታ በቁጥጥር ስር በማዋሉና የሳምባንን በሽታ እጅግ በጣም በከፍተኛ ደረጃ በመቀነሱ የከብት ቁጥር ከዓመት ዓመት እያደገ በስፋት በመሄድ ላይ ይገኛል። ሌላው የፕሮጀክቱ የእንቅስቃሴ ዘርፍ በመንገድ ስራ በኩል የሚያደርገው እንቅስቃሴ ነው። ይህም ማለት በዚህ አውራጃ ውስጥ ፕሮጀክቱ ኩሬዎችን በሚቆፍርበት ጊዜ አንዱን ኩሬ ከሌላ ኩሬ ጋር በማገናኘት ቀድሞ የነበሩ ኤላዎችን ከኤላዎች ጋር መንገድን በመስራት በማሽንና በሰው ጉልበት በግብል ስራም ጨምሮ በሚሰራው የስራ እንቅስቃሴና የዘረጋቸው መንገዶች በሙሉ ኤላዎችን ኤላን ከኤላ ኩሬን ከኩሬ ያገናኘና እንደዚህ የተዘረጉት ደግሞ የመንገድ ስራ አውታሮች ኩሬን ከኩሬ ማገናኘቱ ብቻ ሳይሆን ኤላን ከኤላ ማገናኘቱ ብቻ ሳይሆን በሁለቱ በዚህ ጠረፍ አውራጃዎች በሁለቱ ጠረፍ አውራጃዎች ልማትን ለማንቀሳቀስ ጸጥታን ለመቆጣጠር እና አስተዳደራዊ የሆኑ ስራዎችን በእውነተኛም ከቢሮ ተንቀሳቅሰን ህብረተሰቡ ወደሚገኝበት ህብረተሰቡ መሀል ገብተን ህብረተሰቡን ለማስተማር ህብረተሰቡን ለመጎብኘት የህብረተሰቡን ልማት ለማበረታታት የረዳን አውታር እንደመሆኑ እውነቱ ለዚህ አካባቢ የሚደረገውን የልማት እንቅስቃሴ እጅግ በጣም አፋጥኖታል። ሌላው ሊጠቀስ የሚገባው የህብረት ከብት ማወፈሪያ ፕሮግራም በዚህ ክልል በተለይ በአሌሮ አውራጃ በያበሎ እና ተልተል መካከል የሚገኘው ስፋቱ ከ14,000 ያላነሰ ሳሪቴ ራንች በድሬና በያበሎ መካከል የሚገኘው ስፋቱ ከ10,000 ያላነሰ የደንበላባቹ ራንች በነጌሌ በቦረና አውራጃ ከነጌሌ 70 ኪሎ ሜትር በስተደቡብ ምስራቅ የሚገኘው ስፋቱ ከ28,000 ሄክታር ያላነሰ የወለንሶ ራንች እነዚህ ሶስቱ ራንቾች ከህብረተሰቡ ወይፈኖችን በመግዛት በእነዚህ ራንቾች ወይፈኖቹን ለአንድ ዓመት በመንከባከብ በማደለብ ከአንድ ዓመት በኋላ ሲሸጥ ደግሞ ሽያጩ ከ170% በላይ ለህብረተሰቡ እየተሰጠ ከዚህ ከ170% የሚመጣውን ገንዘብ እያንዳንዱ ቀበሌ ገበሬ ማህበርም ሆነ ወረዳ ወይም በአገልግሎት በስራ ማህበራት የተደራጁ ገበሬዎች ገንዘቡ በሚደርስበት ጊዜ ገንዘቡ ለሌላ ልማት እየዋለ ለምሳሌ አንድ ወረዳ ወይፈኖችን ወደ ራንች አስገብተው በብዛት አስገብተው ከሽያጩ ከፍተኛ ገንዘብ የሚያገኙበት ጊዜ በስፋት የቀበሌ ገበሬ ማህበራት ትምህርት ቤትን በማስፋፋት የክሊኒክ ስራዎችን በመስራት የአገልግሎት ቤት ሱቆችን በማቋቋም ህብረተሰቡ ከዚህ ከወይፈኖቹ ሽያጭ እና ከራንቹ ከፍተኛ ገቢና ከፍተኛ ጥቅም እንዳገኘና በዚህም ዘመናዊ ልማት ተቋዳሽ እየሆነ በመሆን ላይ ይገኛል።
ማሰልጠኛና ህዝብ ግንኙነት የሚባለው ነው። ይህ ማሰልጠኛና ህዝብ ግንኙነት ወነቱ በብዙ ዘርፉ በብዙ መልኩ ህብረተሰቡን እያገዘ በማገዝ ላይ ይገኛል። በተለይ ከብት አርቢውን ከፕሮጀክቱ ዓላማ ጋር በማቆራኘት የፕሮጀክቱን ዓላማ በስፋት በማስረዳት ህብረተሰቡ በክልሉ በመንቀሳቀስ ያለው ፕሮጀክት የራሱ ፕሮጀክት እንደሆነና ልማቱ የራሱ እንደሆነ እንዲረዳና ፕሮጀክቱንም ከፕሮጀክቱ ጋር በቅርብ እንዲሰራ የረዳው ነው። ከዚህም ህብረተሰቡ በቅርብ እንደተመለከቱት የፕሮጀክቱን ዓላማ በስፋት በመረዳት ላይ ይገኛል። ይህንን የምናየው ከፕሮጀክቱ የሚሰጣቸውን ዓላማዎች በመከተል ኩሬዎችን በመከባከብ የተሰሩ መንገዶችን በመጠበቅ በጣም በስፋት ህብረተሰቡ እየተጠቀመ ነው ያለው። ሌላው በዚህ ክፍል የሚካሄደው የእንስሳት ጤና ጥበቃ ተቆጣጣሪዎችን የማሰልጠኑ በሁለቱም አውራጃዎች ከሁለቱ አውራጃዎች ክልል በአካባቢ የከብት አርቢ ልጆችን በመመልመል በማሰልጠን ተመልሰው ወደ ህብረተሰቡ ገብተው የእንስሳትን በጤና ጥበቃ በኩል እንዲከባከቡ በማድረግ ያደረገው ስልጠና እጅግ በጣም ከፍተኛ ነው። ሌላው በክልል የግጦሽ ተፋሪ ግጦሽን እንዲጠብቅና በሳይንሳዊ ሂደቱ እንዲጠቀምበት በማስተማር ላይ ይገኛል።
እንደሚታወቀው ዘርፍ በህብረት ወይ በቃ ህብረት ከብት ማወፈሪያ የዚህ ላይ ያስተካክለው የአነስተኛ ገበሬዎች ሌላው በዚህ ክፍል ሰባ ስንት ነው ጀመረ በማሰልጠኛና ህዝብ ግንኙነት ስር ከሚደረጉ እንቅስቃሴዎች ሳይጠቀስ ሊታለፍ የማይገባው አንዱ በየጊዜው የቀበሌ ገበሬ ማህበራት በወረዳ ደረጃ ማለት ነው ታዋቂ ከብት አርቢዎችን ወይም የቀበሌ ገበሬ ማህበር ሊቃነ መላእክቶችን ወይም የወረዳ ገበሬ ማህበር ስራ አስፈጻሚዎችን ተራ በማስገባት ከዚህ አውራጃ ክልል ውጪ በተለይ እንደ ጅጅጋ በጅጅጋ የሚካሄደውን የዚህ አይነት ንዑስ ፕሮጀክት ውስጥ የሚካሄደውን እንቅስቃሴ ጉብኝትና ከዛም ውጪ ሌሎች እንደ መልጌ ወንዶ በሸዋ ክፍለ ሀገር በተለያዩ የከብት ማወፈሪያ ጣቢያዎች እና እንደነ በርኖሳ ከብት እርባታ ጣቢያዎች የሚደረገው ጉብኝት ነው። ከዚህ ጉብኝት ህብረተሰቡ ከራሱ ከክልሉ ከማየው ከምኖረው ኑሮ ባሻገር ከሱ ክልል ውጪ ሌላው ህብረተሰብ እንዴት እንደሚኖር ሌላው ህብረተሰብ ከብት እንዴት በምን መልኩ ከብት እንደሚያረባ የተሻሻለ ከብት ዝርያዎችን እንዴት እንደሚይዙ እና በጠቅላላው በከብት እርባታ ዘርፍ ዘመናዊ የከብት እርባታን ስልት ሌላው ከነሱ ውጪ ሌሎች ህብረተሰቦች ሌሎች ክፍሎች ሌሎች ገበሬዎች እንዴት ኑሯቸውን እንደሚመሩ የሰው የጉብኝት ፕሮግራም ለወነቱ ሁሉም የሚያደርገው ነው። ስለዚህ ድረስ ካያቸው ፕሮጀክቱ ከሚያደርጋቸው አንዱ በጣም እጅግ በጣም ማድረጋቸው አንዱ ነው እና በዚህ መልኩ ህብረተሰቡ በጣም በመለወጥ የቀንድ ከብትን ብቻ ይዞ መጓዝ ትርጉም እንደሌለው ከብትን በብዛት ብቻ በጥራት ሳይሆን በብዛት ብቻ ቀንድ መቁጠሩ ብቻ ትርጉም እንደሌለው ብዙዎቹ እንደተረዱትና ከብትን በጥራት ከኮርማም ጥራት ያለውን ከላሞችም ወተት ያላቸው ብቻ መርጦ ለመያዝ ጥረት እንደሚያደርጉ አሁን መነጋገር እንደጀመሩ ሰማል እና ይሄ በእውነቱ ትልቅ ማላቅ ለውጥ ነው እና ቀላል ነገር አይደለም እና ፕሮጀክቱ ይሄም ብቻ ሳይሆን በጉብኝቱ ብቻ ሳይሆን ወደፊት የዚህ የተሻሻሉ የቦረና ሆነ ወይም ከቦረና ጋር የሚታቀሉ ሌሎች ከቦረና ዝርያ የተሻሉ ሌሎች ዝርያ ያላቸው ከብቶች በዚህ ክልል በሰርቶ ማሳያ መልክ በእርባታ ሰርቶ ማሳያ መልክ የሚስፋፋበት መንገድ ፕሮጀክቱ ቢቀይስ በጣም ይረዳል ብዬ ነው የምገምተው። ሌላው በዚህ ፕሮጀክት እንቅስቃሴ ውስጥ መጠቀስ ከሚገባቸው ዘርፎች የአነስተኛ ገበሬዎች ከብት ማወፈሪያ እና ማከፋፈያ ፕሮግራም ነው። ይህ ፕሮግራም በተለይ በደጋው ክፍል ያሉትና ካሽ ክሮፕ አምራቾች ለምሳሌ እንደ ሲዳማ ውስጥ ገዴ ውስጥ ወላይታ ውስጥ ቡና አምራች የሆኑ ገበሬዎች የቦረናን ከብት ዝርያ ማለትም የቦረና ከብት ዝርያ የስጋ ከብት መሆናቸው የታወቀ እንደመሆኑ መጠን ካሽ ክሮፕ አምራቾች የሆኑ ገበሬዎች ወይፈኖችን ከዚህ ከቆላ ክፍል እየገዙ በክልላቸው በአገልግሎት በስራ ማህበር ክልል ውስጥ እያወፈሩ በመሸጥ ኑሯቸውን የሚያሻሽሉበት መንገድ ነው። ይህንን ፕሮጀክቱ ብድር የሚሰጥ ስለሆነ በአሁኑ ሰዓት ላይ እንደምመለከተው የዚህ አነስተኛ ገበሬዎች የከብት ማወፈሪያና ማከፋፈያ ፕሮግራም ከሲዳሞ ክፍለ ሀገር አልፎ በሸዋ ክፍለ ሀገር በደቡብ ሸዋና
በባሌ በገናሌ አውራጃም ጭምር እንደተስፋፋ ነው የማየው እና ገበሬዎች ተጠቃሚዎች እንደሆኑ ነው። የእነዚህ ገበሬዎች ተጠቃሚዎች ብቻ መሆናቸው ሳይሆን ቅድም ከጠቀስናቸው ሁኔታዎች ስንመለከት በሀሬሮ እና በቦረና አውራጃዎች የከብት እርባታ በጣም በተመቻቸ መልኩ እየሄደ ነው። በዚህ በፕሮጀክት ምክንያት ይህ የተመቻቸው የከብት እርባታ የከብት ቁጥር እየሰፋ ሄደ። በሽታው ጠፍቷል። የቀድሞ የውሃ ችግር ተቃሏል። ከብቱ በጥሩ ምቾት ላይ ነው ያለው። ይራባል ስንል በእውነቱ ደግሞ የገበያ ሁኔታ ካልተመቻቸ ይህ በአካባቢ የከብት መጨናነቅን ስለሚፈጠር የአካባቢ መጋጥን፣ የአካባቢ ግጦሽ መዛባትን፣ የአካባቢ አየር ሚዛን መለወጥን የሚያስከትል እንደሆኑ ይህ በዚህ ዘርፍ የሚደረገው እንቅስቃሴ የሚወጣ ከዚህ ክልል የሚወጣው ከብት የሚያግዝ እንደመሆኑ መጠን ይህም ፕሮግራም በዚህ ዘርፍ የሚካሄደው እንቅስቃሴ ሊበረታታ የሚገባ ነው ላገባል። ጥናትና ሙከራ ነው። በዚህ በጥናትና ሙከራ ዘርፍ ውስጥ በተለይ ፕሮጀክቱ ከኢልካ ጋር ግንባር ፈጥሮ የሚያካሄደው ጥናትና ምርምር በአየር ምርመራ እና በእጽዋት መኖ እጽዋት ማሻሻል እንቅስቃሴ ይህም ሊበረታታ የሚገባ ነው። ይህ ከዚህ ቀደም የጎላ ውጤት ባይታይበትም በዚህ ዘርፍ በዚህ ፕሮጀክት እንቅስቃሴ ውስጥ በአሁኑ ሰዓት መጀመሩ ሁሉ አበረታች ነው።
ሊፋጠን ይገባል ብዬ እገምታለሁ። እና በአጠቃላይ የዚህ ፕሮጀክት በእነዚህ ደቡብ ሲዳሞ በተለይ ባሬሮና በቦረና መኖር በእኔ አመለካከት የህብረተሰቡን ኑሮ በጣም እየለወጠው ይገኛል። ይህንን በብዙ መልኩ ማየት እንችላለን። በእውነቱ በብዙ መልኩ ማየት እንችላለን። ቅድም በየዘርፉ እንደጠቀስነው ሁሉ ህብረተሰቡ ከየዘርፉ የሚደረገው እንቅስቃሴ ተጠቃሚ በመሆኑ ለውጥ ስንል እንደው በቀላሉ መዝነን ይሄን ያክል ነው ብለን ዛሬ መናገር ባንችልም ዛሬ ቀድሞ ይህ ፕሮጀክት እንቅስቃሴ በሚጀምርበት ወቅት እኔም እዚህ ክልል ስለነበር እዛን ጊዜ ለተቋቋሙ ራንቾች እንኳን 10 ከብት ለማግኘት በመጀመሪያ ዓመት እጅግ በጣም አስቸጋሪ በነበረበት ጊዜ ዛሬ ፕሮጀክቱ ምናልባት ከራንቾቹ መጠን ከህብረተሰቡ ከብት ሽያጭ ፍላጎት የተነሳ ባሉ ራንቾች መጠን ከብት መቀበል የማይችልበት ደረጃ ላይ ደርሷል። ይሄ ትልቅ ለውጥ ነው። ሌላው ፕሮጀክቱ ከተቋቋመበት ጊዜ ጀምሮ ከዚህ ክልል ከከብት አርቢው ዛሬ በእውነቱ በዶዘር ኦፕሬተሮች የዶዘር ኦፕሬተርነት ረዳት የዶዘር ኦፕሬተር እና በተለይም በፕሮጀክቱ ውስጥ በሹፌርነት ተቀጥረው በቢሮ ሰራተኝነት ተቀጥረው በእንስሳት ሕክምና በቤት ውስጥ እና እንስሳት ሕክምና በመሰልጠን ዛሬ ህብረተሰቡ በዚህ ክልል ሰልጥነው ተለውጠው የሚታየው ህዝብ ቀላል ቁጥር ያለውም አይደለም እና ይህ በቀላሉ ሊያሳየን የሚችለው ፕሮጀክቱ ባይኖር ኖረው ይሄ ሁሉ ለውጥ ባልታየም ነበር። ዛሬ በኩሬዎች በኩል የምናየው ለውጥ ቀላል አይደለም። ሰው ዛሬ ኤላም ምን ያህል አስቸጋሪ እንደሆነ ኤላ መቅዳት ምን ያህል አስቸጋሪ እንደሆነ የምናውቀው የኩሬ እንኳን መንግስት ቆፍሮ የሚሰጠውን ኩሬ ውሃ ለምን ይቆፈራል? ኩሬ በዚህ አካባቢ ከብቶችን ውሃ ሰጥቶ ከኤላ ውሃ ተቀጥተው የጠጡ ከብቶች አይደሉም ነገ የመንግስት ከብቶች ይሆናሉ በሚል ጥርጣሬ ጥርጣሬ ገብቶት የነበረው ህብረተሰብ ዛሬ በየቀበሌው ግጦሽም በሌለበትም በየቀየው በየወላ ኩሬ ቆፍሩልን ሲል እንሰማለን። ይሄ ትልቅ የአስተሳሰብ ለውጥም በመሆኑ እና በአጠቃላይ ይህ ፕሮጀክት በሁለቱ አውራጃዎች ያስገኘው ለውጥ በእውነቱ በእኔ አንደበት የሚነገር አይደለም። እጅግ በጣም የሚያኮራ እንቅስቃሴ ነው ፕሮጀክቱ የሚያካሂደው እና ከዚህ ፕሮጀክት ውጪ እነዚህ ሁለቱ አውራጃዎች ፈጽሞ ህይወት አላቸው አልገምትም። የሁለቱ አውራጃዎች ህይወት የተመሰረተው በኩል ላይ የሚሆን መጠን ይሄ መንግስትም በእውነቱ በስፋት ሊያበረታታው ይገባል እና ከዚህ በፊት የዚህ ኩሬ የገንዘብ ምንጭ ዓለም ባንክ፣ አፍሪካ ልማት ባንክ እና ኢትዮጵያ መንግስት እንደሆነ እናውቃለን። የአፍሪካ ልማት ባንክ የዓለም ባንኩ ገንዘብ ጊዜውን ጨርሶ እንደቀረ የምናውቀው ነው። ዛሬ ፕሮጀክቱ የሚንቀሳቀሰው በአፍሪካ ልማት ባንክ እና በኢትዮጵያ መንግስት የሚገኘው ፋንድ እንደሆኑ ይሄ በስፋት የከብቱን እርባታ ለማመቻቸት እና ብሎም የክልሉን በዚህ ተጠቃሚ የሆነውን ህብረተሰብ ኋላ ቀር የሆነውን ህብረተሰብ ኑሮ ለመለወጥ ፕሮጀክቱ መንግስት በበለጠ እንቅስቃሴን በማፋጠን የሀገራችን የኢኮኖሚ አንዱ ዘርፍ ጠጋኝ እንዲሆን እገዛ ማድረግ አለበት ብዬ ነው የምገምተው። ሌላው በፕሮጀክቱ በኩል ፕሮጀክቱ በተለይ በእነዚህ በሁለቱ አውራጃዎች በኩል የዘረጋቸው የመንገድ አውታሮች በእውነቱ
እጅግ በጣም የሚያኮራ ነው የተሰራው በዚህ ዘርፍ። እንደምናውቀው ለምሳሌ እንደ ጭላንቆ እና እንደ ቀደድማ እንደ ኤርቁር የመሳሰሉ ቦታዎችን ቀድሞ ለመድረስ የነበረው ድል በኬንያ ውስጥ ነበረ። ሌላ ቀርቶ ለሰራዊታችን እንኳን ቀላል የሚያቀርብ የነበረው በኬንያ መሬት ላይ ነበር። ይህ ፕሮጀክት አሁን እነዚህ መንገዶች እዚህ ጠረፋችን ላይ በመዘርጋቱ ዛሬ በራሳችን መሬት ላይ ቤተሰብ ላይ ያለ ነው። በመሬታችን ላይ እየተንቀሳቀስን ጸጥታ መቆጣጠር ላይ ነው ያለ ነው። በጠረፍ ጥበቃ ላይ የተሰማራው አብዮታዊ ሰራዊታችን ቀለብ በዚህ መኛ መሬት ላይ ማቀበል ችለናል እና ሌላም ቀርቶ አሁን ሞያሌ የተሰራው በዚህ ፕሮጀክት አነስተኛ አየር ማረፊያ ማለት በቀላሉ የሚገመት አይደለም። ይሄ ጥሩ ጅምር ነው። ነገር ግን ይህ ፕሮጀክት አሁንም ገፍቶ ይሄን አኩሪ ስራ ግቡ ማድረስ አለበት ብዬ የምለው በተለይ ከጭላንቆ በመልካም መሪ በኩል ከመልካም መሪ መልካ ገርሴ ከመልካ ገርሴ ሰዴ የሚገናኘው አሁን ጠረፋችንን ለመቆጣጠር የሚያስችል በመሆኑና አሁን ያልተገናኘው አሁን የጠቀስኩት መንገድ ያልተገናኘ ነው። ይህን መንገድ ማገናኘቱ በኩል ጥረቱ መቀጠል አለበት የሚል ግምት አለኝ። ሌሎችን መንገዶች በሁለቱ አውራጃዎች ፕሮጀክቱ የዘረጋቸው መንገዶች አንዳንዶቹ እንደምናየው በክረምት ጊዜ ይጨቀያሉ፣ አያስኬዱም እና እነዚህንም ወደ ኋላ በመመለስ በማሻሻል አዲሶችን በመክፈት ቀድሞ የተሰሩትንም በእውነቱ መጠገን እና የክረምት በጋ መንገድ አሁን ፕሮጀክቱ እንዳደረገው ማለትም ከያቤሎ ተልተሌ ከያቤሎ አሬሮ ወረዳ ከሜልባና ሂቲሎላ ክረምት ከበጋ እንዲሆኑ እንዳደረጋቸው ሁሉ ሌሎችም መንገዶች ሁሉ ወደ ኋላ ተመልሰው የሚጠግዱበት መንገድ እና የገንዘብ ምንጭም መፈለግ ጥረቱ ቢቀጥል የሚል ግምት አለኝ። ሌሎች በእነዚህ ሁለት አውራጃዎች 80 ኩሬዎች ተቆፍሯል ብለናል። እነዚህን 80 ኩሬዎች ያየናቸው እንደሆነ አንዳንዶቹ ቀደም ብሎ የተቆፈሩት በተለይ ከዚህ ፕሮጀክት ቀደም ሲል በአሜሪካን ፓይለት ፕሮጀክት ጊዜ የተቆፈሩ አንዳንድ ኩሬዎች ተመልሰው በደለል በመደፈን ላይ ይገኛሉ እና እነዚህን እንደገና ደግሞ አዳዲሶችን እየቆፈሩ ነባሮችን ደግሞ እንዳይደፈኑ የሚታደሱበት መንገድ ፕሮጀክቱ ይፈልግ ጥሩ ይመስለኛል እና በአጠቃላይ እኔ እንደሚመለከተው የእነዚህም ሁለቱ አውራጃዎች ከብት አርቢውን ህብረተሰብ ኑሮ ለመለወጥ እና ለኑሯቸው ወደፊት መሰረት ለመጣል የከብት ማወፈሪያ ራንቾችና በመንግስት ስርና የተቀረው መሬት በእውነቱ በጥናት ላይ በተመሰረተ በጥናት በተደረገ መልኩ የህዝብ ራንቾች የህብረተሰቡን የዘላንነት ወይም የከብት አርቢነትን እንቅስቃሴ ለመግታት እና ከብት አርቢውን ወደ ተረጋጋ ኑሮ ለመመለስ ወደፊት ከመንግስት ራንች ባሻገርም ህብረተሰቡ በጠቅላላው በራንች የሚሰበሰብበት መንገድ ጥናት ላይ ተመስርቶ ቢፈለግ ለዚህም ህብረተሰብ ኑሮ ለመለወጥ መሰረት መስሎ ስለሚታየኝ መንግስት በዚህ መልኩ አሁንም ጥረት እያደረገ ነው። ይሄ ጥረት ቢፋጠን ለአገሪቷም በከብት ሀብት በኩል ያለውን የኢኮኖሚ ዘርፍ ያፋጥናል ብዬ እገምታለሁ። አመሰግናለሁ።
Ani wanni anjechuu fidu karaa soorduu yookaan karaa boojeetti tanaatiin nu lafti seenna ana gammoojjii jirra. Lafti seenna illee baadiyyaa. Ammallee lafti seenna illee lafa dheebichaati. Lafa bishaan irra fagaatu. Lafa bishaan irra fagaatu soorduun tun yookaan piroojeektiin tuni naannoo sanaatti misoomaa fi nagaa kennirraatti hirmaannaa kan nu tolchite carraa kana arganneetini haroo yookaan loonii taata yookaan namaa taata fedhii uummataatiin madaalte naannoo oomishi bishaan kanaatiin nu tolchu koottaa filadha jettee ufiin filanne fulaan kun fulanuu taatu jenne filanneetiin fula sunirraatti onni hirmaannaa ammaa tan nu babal'isuu jirtu kanaafi yookaan haroo san jalnuu qabuunis hin galatoonfadhaa. Karaa biraatiin carraan immoo karaa piroojeektii kanaatiin har'a arganne faayidaaf bu'aan isiin har'a yaaseetiin immoo misooma kana nu hojjette yookaan rakkinni nu jiru keessa nu baafti tattaaffii nu gootu kunini karaa piroojeektii kanaatiin hin galatoonfadhaa. Ani maqaan kiyya Baggajaa Galamaa Dursaa Gandi Galchaati nagaa waliin. በተጨማሪ ከፕሮጀክቱ ክልል ከሀገር ምናምን ገበያ ከተጋገጡት ክትባትና አስፈላጊ ማድረግ የጤና ማረጋገጫ ሰርቲፊኬት ይሰጣል። በአጎራባች ወረዳዎች ሀገሮች ተመጣጣኝ የሆነ የእንስሳትና ጥበቃ አገልግሎት ስለማይሰጥና ለገበያ ለግብይት ፍለጋ ወደ ፕሮጀክቱ ክልል ነው። ከዚህ ውጭ ከብቶች እንደ ልብ ስለሚንቀሳቀሱ በተላላፊ የእንስሳት በሽታ ሙሉ በሙሉ ቁጥጥር ለማድረግ አዳጋች ነው። ላይ ይገኛሉ። በመዝበቂያ ገንዳ አገልግሎት ለማግኘት ባልቻሉበት እንስሳት ምርጫ መሳሪያ ወይም ስፕሬ ጸረ መዥገር እንዲረጩ ይደረጋል። ከ1969 እስከ 1979 ዓመተ ምህረት ድረስ 4,228,169 እንስሳት ለውጭ ጥገኛ ሕክምና ተሰጥቷል። ለውጭ ጥገኛ በሽታ እንስሳት አስፈላጊው የላቦራቶሪ ምርመራ ከተደረገላቸው በኋላ የማስወገጃ ሕክምና እንዲያገኙ ይደረጋል። ከ1969 ዓመተ ምህረት እስከ 1979 ዓመተ ምህረት ለ625,168 እንስሳት ለውስጥ ጥገኛ ሕክምና ተሰጥቷል። የገንዲ በሽታ በተለይ በተልተሌ ወረዳ በብዛት ይከሰታል። በመሆኑም ከ1968 ዓመተ ምህረት እስከ 1979 ዓመተ ምህረት ድረስ ለ202,164 የቀንድ ከብቶችና ግመሎች የገንዲ በሽታ ሕክምና ተሰጥቷል። በተጨማሪም ከ1969 ዓመተ ምህረት እስከ 1979 ዓመተ ምህረት ድረስ 43,350 እንስሳት ልዩ ልዩ ሕክምና ተደርጎላቸዋል። ዋና ተላላፊ የእንስሳት በሽታዎች የሳምባ በሽታ፣ አባ ጎርባ፣ አባ ሰንጋ፣ ፓስቶሮሎሲስ፣ ገንዲ፣ ላምፕ ስኪን ዲዚዝ፣ አፍ ተገር፣ የእብድ ውሻ በሽታ ሲሆኑ የደስታ በሽታ ከቅርብ ጊዜ ወዲህ ክፍሉ ባደረገው ከፍተኛ የሥራ እንቅስቃሴ ለጊዜው እንዳይከሰት ተደርጓል። የሳሪቴ ራንች የሥራ አስፈጻሚ ኮሚቴ አባል ራንቹ ለከብት አርቢው ህብረተሰብ የሚያበረክተውን አስተዋጽኦ መሰረት በማድረግ
ለሚደረግላቸው ቃለ መጠይቅ ገለጻ ሲያደርጉ እሺ አቶ ጎልሳ አቤ ያ ሰለማን ተና ፍላግራንቺን አርማን ዱራቲ አግሲኒ አባቹ ኦኻና አግሲን አባቴት እንጀ ሰወረ ኦሪዮርሲ አራካሚ ዮኻራንቺ አግሲን ጀባት ይጂ ሲፋ ዱተኒ ተነጀት ከራኑ ራንቺ ተና ከዱነ ትንዳበነ ዱራንቲ ከሚ ገበሬ ጀደኒ ገበሬ ዋበርሲፍቴረኒ ኮርቴን ኮርኸናኒ ገበሬ ጭፋ ወልጋፈነ ራንቺ ተና ላፍታከኒ በመጀመሪያ ፕሮጀክቱ ራንቾችን አቋቁሞ ከብት አርቢ በልማቱ ተሳትፎ ያደረገ የሥራ ልምድ ከከሰመ በኋላ ሙሉ በሙሉ ስራውን ተረክቦ እንደሚያካሄድ ስለተገለጸልን ለዚህ ግልጋሎት የሚውል የግጦሽ መሬት ከየቀበሌያችን ድርሻ በፈቃደኝነት ለመስጠት ችለናል። ኮም አካቲን ከነነ ደብነ ገበሬ ጩፍ ያምነ ፍላ ገበሬ ማደዱ ከሰ ተልተልለ ያባሉለ ነመደዱ ሆንጩፍ ያምነ ኮሚቴ ዳበነመለ የራንቹ ክልል እንዲጠበቅ ከየከብት አርቢ ቀበሌ ማህበራት የተውጣጣ የራንች አስተባባሪ ኮሚቴ አስፈላጊን ቁጥጥር ያደርጋል። ኮሚቴ ዳበነ ሱኒን ዱበቲ ኮሚቴ እንታነማ ደብቴ ሎም ቢተን ጀመረኒ ሎም ካላ ቢተኒ ነምቲ ሱለ ይትቶችኔ ናም ሱለ ትከችኔ ነምሱሎን ካናለ ትሱደን በራንቹ ላይ ከብቶችን የሚጠብቁትን ሰራተኞች ይመድባል። በየሶስት ወር ስብሰባ ያደረገ የራንቹን የሥራ ሂደት ይገመግማል። አካቲን ጀመረሎን ካን ሞ ገቲ ሳኒለ ገቲ ተንሳኑ ረቢተኒ ትንዴ ቢሽ ታና ማንተን ኤጊ ሱሪነከን ዳበተኒ እንጀተን ራንቺ ሱሪጊ ሲን ዳበተን ዱመ ጥቅሚ ከከሰው ካን አርገተማን ይከሚሱ ወንኑ አርገን ሎን ሱንጉርጉር ገቲ ሳኒ ሎን ዱራን ገቲን ከም ነጋዴ ጫልቺሰኒ ገቲ ደንሳኑ ረቢተኒ ገንተበር ትጉርጉረን ኻንለ አሞ ፉዳነ ደብና መለሞ ሳንቀበተኒ ገቲ ጉዶ ባሰን ጀናን ጉርጉረኒ እንደገና ደበኒ ትርፊ ሳኒለ ነው ከነኒ ትርፊ ሱንለ ወረዳ አሬሮታናን ወረዳ ያባሎታናን ከተልተሊ ታና ከመገታናን ትርፊ ጉዶ ከሳ አርገነ ጥቅሚ ጉዶ ይራ አርገነ ትርፊል ኩም ይባፎይ ላይ አርገነ ፕሮጀክቱ ከብቶችን በተሻለ ዋጋ በየከብት አርቢ ቀበሌ ማህበራት በመንቀሳቀስ ከብቶችን ስለሚገዛ ለየከብት አርቢ የሥራ መስክ ስለፈጠረ ከራንች የሚገኘው ትርፍ ለየቀበሌ ማህበራት እንደ ሥራ ተሳትፋቸው ከ100,000 ብር በላይ ትርፍ ስለተሰጣቸው ከራንች የተገኘው ትርፍ በተገኘው ትርፍ ትምህርት ቤት፣ የጤና ክሊኒክ፣ ለአገልግሎት ህብረት ሱቅ እንዲውል ተደርጓል። ለምሳሌ በድሬ ወረዳ በዲሎ ቀበሌ አንድ ትምህርት ቤት፣ አንድ ክሊኒክ፣ አንድ የአገልግሎት ህብረት ሱቅ የውስጥ ድርጅት ማማ እንዲውል ተደርጓል። በተልተሌ ወረዳ በሳሪቴ ቀበሌ አንድ ትምህርት ቤት፣ ባሬሮ ወረዳ በወይብ ቀበሌ አንድ ትምህርት ቤት፣ በያቬሎ ወረዳ አንድ ትምህርት ቤት እንዲሰራ ተደርጓል። ያን ገንዘብ ምን እንደሰራበት ፕሮጀክቱ ከብት አርቢውን ቤተሰብ
ከዚህ አስከፊ ችግር ለማዳን በየቦታው ኩሬዎችን መቆፈሩ ችግሩን ከሞላ ጎደል አቃልሏል። ባህላዊ ኤላዎች ቁፋሮ ላይ በመዝሙር እየታጀቡ ውሃውን ሲያመላልሱ ጥናትና ሙከራ ፕሮጀክቱ የልማት እቅዱን ተግባራዊ ካደረገ ወዲህ አንዳንድ ለውጦች መከሰታቸው ስለማይቀር እነዚህ ለውጦች በልማቱ ስራ በአካባቢው የተፈጥሮ ግጦሽ ሀብት በእንስሳት ምርትና እንዲሁም በህዝቡ የማህበራዊ ኢኮኖሚያዊ አቋም ላይ የሚኖራቸውን ውጤት ለማወቅም በየጊዜው ጥናትና ሙከራዎች የማካሄድ አስፈላጊነቱ አያጠያይቅም። ባለው የሰው ኃይል ፕሮጀክቱ ይህን ተግባር ለብቻው ሊወጣው ባለመቻሉ ከዓለም አቀፍ የከብት እርባታ ድርጅት በአፍሪካ ኤልካ ባለሙያዎች አማካኝነት እንዲካሄድ ስምምነት ተደርሶ ከ1973 እስከ 1976 ዓ.ም ድረስ የተለያዩ ጥናቶች ተደርገዋል። ተጨማሪ ከ1978 ዓ.ም ጀምሮ በግብርና ሚኒስቴርና በተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ጋራ በተደረገው ስምምነት በድርቅ ወራት ለእንስሳት መኖነት የሚያገለግሉ የሾህ አልባ ቁልቋል ስፓይንለስ ካክት አትሪፕሊክስ የፕሮሶፊስ ዚዞፊስ በሄኒያ ካሸሪና ሲቲሰስ በ12 የተለያዩ ጣቢያዎች ተተክለው ሙከራው በመካሄድ ላይ ይገኛል። ይህ ራንች ስራው በ1973 ዓ.ም ተጀምሮ 65000 ሜትር ኩብ ይዘት ያላቸው 4 ኩሬዎች 90 ኪሎ ሜትር ርዝመት የእሳት መከላከያ ድንበርና ለመተላለፊያ የሚያገለግሉ ጥርጊያ መንገዶች የመዝበቂያ ገንዳና አንድ በረትና አንድ የውሃ ማጠራቀሚያ ገንዳ አንድ መጋዘንና የሰራተኞች መኖሪያ ቤት ተሰርቷል። ከእናቶቻቸው ሲለዩ የሚኖራቸው ክብደት ዊኒንግ ዌት ዝቅተኛ ነው። ይህንንና ሌሎችንም ከጥጆች እድገት ጋር የተያዙ ጥናቶች በደንበሏጮ ራንች ውስጥ ይካሄዳሉ። የአልፋለፍ ድርቆሽ ከውሃ ጋራ በተለያዩ መጠን ለጥጆች በመመገብ የሚካሄደው ጥናት በአካባቢው የሚበቅልና እንደ አልፈለፍ ያሉ ተመሳሳይ መኖ የሚዘጋጅበት መንገድ በዓለም አቀፍ የከብት ሀብት ልማት ማዕከል በአፍሪካ ኤልካ ጣቢያ ውስጥ ከሚገኙ ጥጆች መካከል በምርት ውጤትና በህዝቡ ኑሮ ሁኔታ ላይ የሚያደርጉት ተጽዕኖ እንደሆነ ይታወቃል። ከዚህም የተነሳ ባህላዊ ጉድጓዶች በሚገኙባቸው ስፍራዎች ከብቶች አዘውትረው ስለሚሰማሩ ግጦሹ ከመጠን በላይ ተግጦ ጥፋት ሲደርስበት ውሃ እጥረት ያለባቸውን ስፍራዎች ግን በዝናብ ወራት ብቻ ጥቅም ላይ ይውላሉ። ይህ ውስብስብና የተዛባ የግጦሽ አጠቃቀም ስርዓት በአካባቢው እንዲሰፍንና ከዚህም የተነሳ የግጦሽ ጥራትና ደረጃ እንዲቀንስ ከማድረጉም ሌላ ከፍተኛ ድርቅ በሚከሰትበት ጊዜ ለብዙ ሺህ እንስሳት እልቂት ምክንያት ሆኖ ቆይቷል። ስለዚህ ያለውን ልማዳዊ የግጦሽ አጠቃቀም ዘይቤ በዘመናዊ ዘዴ በመተካትና የውሃ መገልገያዎች በተፈላጊ ስፍራዎች በማዘጋጀት በየአካባቢው ከግጦሽ ጋር ተመጣጣኝ የሆነ የእንስሳት ብዛት እንዲሰማራና የግጦሹ ጥራት ተጠብቆ ከዓመት ዓመት የሚገኘውን የእንስሳት ቁጥር ከፍ ማድረግ የዚህ ክፍል ተቀዳሚ ተግባር ነው። በዚህ የልማት ዘርፍ በጠቅላላው 1,470,000 ሜትር ኩብ ይዘት ያላቸው ኩሬዎች ለመቆፈር እቅድ ተይዞ ጠቅላላ ይዘታቸው 1,411,077 ሜትር ኩብ የሆኑ 80 ኩሬዎች ተቆፍረው አገልግሎት ላይ ውለዋል። ከዚህም ሌላ 260,000 ሜትር ኩብ የኩሬ ጥገና ለማድረግ ታቅዶ 11,899 ሜትር ኩብ ተከናውኗል። ይህ ከፊት ለፊታችን የሚታየው ኩሬ ከ18 ዓመታት በፊት ቀደም ሲል በነበረው የግጦሽ ፓይለት ፕሮጀክት ከተሰሩት ኩሬዎች አንዱ የበኬ ኩሬ ነው። በተለያዩ አገልግሎት ሰጪ ክፍሎች የተሟላው የዲስቶ ዮራ ራንች ማለትም በመኖሪያ ቤት፣ በስቶር፣ በጽህፈት ቤትና ወዘተ
ፕሮጀክቱ ከፍ ብሎ ከተጠቀሱት የልማት ፕሮግራሞች ሌላ ድጋፍ የሚሰጡ የአስተዳደር፣ የፋይናንስ፣ የትራንስፖርትና የጥገና እንዲሁም የህንፃ ኮንስትራክሽን አገልግሎቶች አሉ። አሁን እዚህ ክፍል ለፊታችን የሚታየው የአስተዳደር አገልግሎት ክፍል ዋና ኃላፊ ቢሮ ነው። የንዑስ ፕሮጀክቱ አስተዳደር አገልግሎት ኃላፊ የንዑስ ፕሮጀክቱ የሰው ኃይልና የስራ አመራር አስመልክተው መግለጫ ይሰጣሉ። በዚህ በቻርቱ ላይ እንደሚታየው የደቡብ ከብት ልማት ፕሮጀክት የሰራተኞች የትምህርት ደረጃ መግለጫ ቻርት ነው። የትምህርት ደረጃ መሰረተ ትምህርት ወንድ 126 126 አንደኛ ደረጃ ወንድ 80 ሴት 10 ድምር 90 ሁለተኛ ደረጃ ወንድ 91 ሴት 18 109 ዲፕሎማ 23 ወንድ ሴት 4 ድምር 27 ዲግሪ 9 በአጠቃላይ ጠቅላላ ድምር 351 የሰው ኃይል ስራዎች በእርግጥ እዚህ ላይ በየጊዜው ወይም ደግሞ በእቅድ መሰረት የተሰሩት ብቻ ሳይሆን በአጠቃላይ መልኩ የዚህ የቅርንጫፍ ጽሕፈት ቤት በዚህ አካባቢ መቆየት ምን አስተዋጽኦ አድርጓል የሚለውን ጠቅለል ባለ መልኩ ሃይላይት እንድታገኙ ነው። የፕሮጀክቱን ዓላማዎች በመናገር ጊዜያችሁን አላጠፋባችሁም እና እንደው ጠቅለል ባለ መልኩ ስለ ቅርንጫፍ ጽሕፈት ቤቱ ግንዛቤ እንዲኖራችሁ የደቡብ ግጦሽ ልማት ፕሮጀክት ቅርንጫፍ ጽሕፈት ቤት የስራ እንቅስቃሴዎችን በማካሄድ ላይ የሚገኘው በ33000 ካሬ ኪሎ ሜትር ስፋት ላይ የሊበንና የዶሎ አውራጃዎችን በማካተት ነው ማለት ነው። ይህም እንግዲህ ጅርዱ በአጠቃላይ የሚያጠቃለውን ያህል ይዞ ነው ማለት ነው። እንግዲህ ቅርንጫፍ ጽሕፈት ቤት የሚያጠቃልለው በአካባቢው በግንባር ቀደምትነት በህብረተሰቡ ኑሮ ላይ ችግር ሲፈጥር የቆየው የተለያየ የእንስሳት በሽታ በመሆኑ በ1969 ዓመተ ምህረት ክሊኒክ ተመስርቶ የእንስሳት ጤና ጥበቃ ስራ በስፋት መካሄድ 1974 ዓመተ ምህረት ተመስርቶ እንቅስቃሴውን ጀመረ እና እንግዲህ ጽሕፈት ቤቱ ከተመሰረተ ጊዜ ጀምሮ በአጠቃላይ ያከናወናቸውን ስራዎች ነው እንግዲህ በዚህ ሪፖርት አጠር ባለ መልኩ ለማቅረብ ሞክረው። ምክንያቱም የዚህ ቅርንጫፍ ጽሕፈት ቤት እዚህ መኖር ምን ያህል አስተዋጽኦ አድርጓል ለዚህ አካባቢ ወይም ደግሞ ለዚህ ለሬንጅ ላንድ የሚለውን በማካተት ይሆናል። የእንስሳት ጤና አገልግሎትን በተመለከተ ከ1969 ዓመተ ምህረት ጀምሮ እስከ 1981 ዓመተ ምህረት ያደንዳና ተቆጥ የቆጥ ጋር በሁለት ሰዓት ሶስት ወራት የደስታ በሽታ መከላከያ ተሰጥቷል። ይህ ፕሮጀክት ክሊኒክ ፕሮጀክት ለየት የሚያደርገው ይህን ውሃ በተመለከተ ውሃን በተመለከተ ለየት የሚያደርገው የመስኖቶችን በስፋት ያካሂዳል። ሌላው ደግሞ የእንስሳት ሕክምና ሌሎችንም ያካትታል። የውሃ ምንጮች እንግዲህ በሁለቱም ውስጥ ተካሂዶ
ለከብት አሉ በተለይ ለቆላ ከብት አሉ የመጀመሪያ ፍላጎት ውሃና ቅዱስ ስለሆነ ያን ነገር በቅርብ እንዲያገኝ ውሃ ኮንቲኒየስ ፍሎንግ ኦፍ ዋተር አግኝቶ ሳር እንዲበቅል በየቦታው ማመቻቸት የዚህ ክፍል ዋና ስራው። ከሌሎች አካባቢዎች ይሄ ሰሜን ምስራቅ ኢትዮጵያ ከብት ልማት ፕሮጀክት ይሄ የራንችና የሱፐር ፊደር ፕሮግራም ይላል። ከብቶችን በማደለብ እንደዚህ አይነት ፕሮግራሞች ሲሄዱ በእንደዛ አይነት ሁኔታ አልተነፈዩም። ይሄ የመስኖ ግጦሽን የስራው ሁኔታ Akini guddaa boni rakko aduu rakko beelaas rakko dheebullee namallee rakko jechuudha. Dadhabbii garaagaraa tagarachaati walitti dabalatee rakkoo itti tarmira.